ሰላም ሰላም፣ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዚህ ቪዲዮ ብዙ እንደምትጠቀሙ ተስፋ አደርጋለሁ። ዛሬ ብዙዎቻችን የምንቸገርበት ዩዴሚ ላይ ኮርሶችን መማር እንፈልጋለን፣ ግን በጣም ውድ ነው። እንዴት አድርገን በነፃ መማር እንደምንችል እና ሰርተፍኬቶችንም በነፃ ማግኘት እንደምንችል አሳያችኋለሁ። ለማታውቁኝ አክሎክ እባላለሁ። በቴክኖሎጂ ዙሪያ ነው ቪዲዮዎችን የምሰራው። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቪዲዮ ይጀምሩ። መጀመሪያ ዩዴሚ ዌብሳይት ላይ እንሄድና አካውንት ሎጊን ወይም ደግሞ ሳይን አፕ እናደርጋለን። udemy.com እዚህ ላይ ከገባችሁ በኋላ እነዚህ ሶስት ነጠብጣቦችን እንነካለን። ከዛ እዚህ ጋር እንደምታዩት ሳይን አፕ የሚላል አካውንት ከሌላችሁ ሳይን አፕ ነው የምትሉት። ሳይን አፕ እንላለን። እንደምታዩት ብዙ አማራጮች አሉ አካውንት ሳይን አፕ ለማድረግ። ፌስቡክ አለ፣ አይፎን አለ፣ ጉግል አለ። ለእኛ ጉግል የተሻለ ነው፣ ጉግልን እንመርጣለን። አንድሮይድ ስልክ ካላችሁ ጉግል በጣም የተሻለ ነው የሚሆነው። ገና ኢሜይላችሁን ፓስወርዳችሁን ምናምን ከምትፈልጉ ቬሪፋይ ከምታስደርጉ የተሻለ የሚሆነው የትኛው ነው? ይሄኛው ኦፕሽን ብትጠቀሙ ነው። ከዛ ከአካውንቴ ያስመርጠኛል ማለት ነው። የትኛውን አካውንት እመርጣለሁ? እዚህ ጋር ያለውን አካውንት መርጫለሁ። እዚህ ጋር እንደምታዩት ኮንቲኒው የሚል አለ። ኮንቲኒው እንነካለን። ከዛ እዚህ ጋር ቬሪፋይ ያደርግልናል ማለት ነው። እንደምታዩት አካውንትን ክሬት አድርግቶ ጨርሶልናል። ሳይን አፕ አድርገናል ማለት ነው መጀመሪያ። ከዛ በኋላ ምን እናደርጋለን? ያው በጂሜሉ ስለሚያደርግላችሁ ስማችሁን ማስተካከል አለባችሁ። ድጋሜ 3 ነጥብጣባውን እነካለን። እንደምታዩት እዚህ ጋር አክሎክ ጥላውን ነው ያለው። ይሁን በዚህ እኔ ጋር የኢሜይል ስም አክሎክ ጥላውን ስላለ ነው። እናንተ ጋር እንደዚህ ላይ መጣላችሁ ስለሚችል ፕሮፋይሉን ነክታችሁ ስማችሁ ልክ ካልሆነ ማስተካከል አለባችሁ። ለምን? ሰርተፊኬታችሁ ላይ የሚቀመጠው ስም ይሄኛው ስለሆነ። እዚህ ሼር ስር እንደምታዩት ኤዲት ፕሮፋይል የምትላለች እሷን እናካለን። እንደምታዩት ስማችሁን እዚህ ጋር ማስተካከል ትችላላችሁ። እዚህ ጋር ያለችውን ስም ማስተካከል ትችላላችሁ። ስማችሁ ልክ አይደለም ብላችሁ ካሰባችሁ ኦልሬዲ ጨርሰናል። ወዴት ነው የምንሄደው? ወደ ቴሌግራም ቻናል እንሄዳለን። የኔ ቴሌግራም ቻናል ላይ እንገባለን። እንደምታዩት ይሄ የኔ ቴሌግራም ቻናል ነው። ዲስክሪፕሽን ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌን ገብታችሁ ጆይን ማድረግ ትችላላችሁ። የቴሌግራም ቻናሌን ጆይን ካደረጋችሁ በኋላ እዚች ጋር ዩዴሚ ኮርስ ይላል ማለት ነው። እዚህ ጋር ዲስክ ዩዴሚ ይላል። ዲስካውንት ዩዴሚ ማለት ነው። የራሳቸው ቴሌግራም ቻናል ነው። ዲስካውንት ያላቸውን ኮርሶች በነፃ እዚህ ላይ ያስቀምጡታል። እንደምታዩት እዚህ ጋር $69 ይላል ኮርሱ። እዚህ ጋር ግን በፍሪ ነው ኢንሮል የምናደርገው። እዚች ጋር ያለችው ስንነካት ወደ ቴሌግራም ቻናላቸው ይወስደናል። እንዴት ስነካው ይኸው ወደ ቴሌግራም ቻናል ወሰደ። ዛሬ ያሉት ኮርሶች እንደምታዩት ናቸው። እዚች ጋር ብዙ ኮርሶች አሉ። የፈለጋችሁትን መርጣችሁ መማር ትችላላችሁ። ለምሳሌ ይሄን ነው C++፣ ጃቫ ትሬኒንግ ክራሽ ኮርስ አለ። እንደምታዩት $44 ነው። ግን አሁን በምንድን ነው የምናደርገው? በፍሪ። ሌላም ኮርስ ላሳያችሁ። እዚች ጋር አልቲሜት ጋይድ ቢግነርስ ፎር ፎቶ ኤዲቲንግ የምትሰሩ ሰዎች ካላችሁ ይህም ለእናንተ የሚገርም ኮርስ ነው ማለት ነው። ሌላም ደግሞ አሁን ላይ በጣም ተፈላጊ የሆነው ሞባይል አፕ ዲዛይኒንግ ነው። ፊግማ ፕሮቶታይፕ መስራት ከፈለጋችሁ $109 ነው ሪቻርጅ የሚያስደረገው። እዚህ ላይ ግን ፍሪ ነው። እዚህ ጋር እንዳለ ኮርሶች ፍሪ ናቸው። እንደምታዩት ፍሪ ናቸው። እዚች ጋር ፓይተን አሁን ሞስት ፖፑላር ላንጉጅ ነው። እዚች ጋር ደግሞ ማሽን ለርኒንግ አለ፣ ዳታ ሳይንስ። አሁን ማሽን ለርኒንግ ኤአይ መስራት ለምትፈልጉ ከሆነ በጣም ወሳኝ ነገር ነው። እዚች ጋርም አለ፣ ይሄኛውን መጠቀም ትችላላችሁ። በጣም ብዙ ኮርሶች አሉት። ግን መርሳት የሌለባችሁ አንድ ኮርስ ዛሬ የሚለቀቁት ብቻ ናቸው አቬለብል የሚሆኑት። ለምሳሌ ትናንቱን መጠቀም ትችላላችሁ። ዲሴምበር 2 ይላል እዚች ጋር። እዚህ ጋር ደግሞ ዲሴምበር 3 ይላል እንደምታዩት እዚች ጋር። ይሄኛው መርሳት የለባችሁ፣ አዲስ መሆን አለበት። ዲሴምበር 3 የሚላል እዚች ጋር፣ ዲሴምበር 2 አለበዛ። ከዛ የበፊቶችን ኮርሶች ምን ማድረግ አትችሉም፣ ኩፖን መጠቀም አትችሉም። ለምሳሌ በፊት ዘይት ምናምን መንግስት የሚሰጠው ላይ ኩፖን ማለት እሱ ነው። ለምሳሌ እኔ የትኛውን ኮርስ ልምረጥ? የትኛው ኮርስ ይሻላል?
እዚህ ጋር ለምሳሌ ዴታ ሳይንስ ኤንድ ማሽን ለርኒንግ ምናምን የሚለውን ይሄኛውን ኮርስ እንምረጠው። 1985 ሰው ኢንሮል አድርጎታል። አሁን ላይ በደንብ ተፈላጊ ኮርስ ይሄ ስለሆነ በእንግሊዘኛ ነው። አብርሃም ሻት የሚባል ሰው ነው የሰራው። ስለዚህ ይችኛዋን እንነካታለን። ይቺ ሊንክ ስትነኳት ምን ይመጣላችኋል? እዚህ ጋር ቴክ ኮርስ የሚል አለ። ይሄኛው ማለት ነው። ቴክ ኮርስ የሚለውን እንነካለን። እንደምታዩት እዚህ ጋር መርሳት የሌለባችሁ ነገር ቢሆን እችኛዋ ኩፖን የምትለዋን ፓርት ነው። ይህን ማትጠቀሙት ከሆነ አይሰራላችሁም። እችኛዋን ሊንክ እንጫናለን። ይህ ኩፖን ኮድ ነው። ከስር እንደምታዩት ይህ ኩፖን ኮድ ነው። እንደምታዩት እዚች ጋር ኮርሱ ምን ተብሏል? እዚህ ጋር ዶላሩን ሰርዞታል። አይታችሁታል? $19 ይላል። ፐር መንዝ የሚያስከፍለው ነው። እዚች ጋር ሰርዞታል። እዚች ጋር ኩፖኗን ሰጥቶናል። እዚች ጋር እንደምታዩት ከዛ አድካርት የምትላለች እዚች ጋር አድካርት የምትለውን ትናኳላታላችሁ። አድካርት የሚለውን ከነካም በኋላ እዚች ጋር እንደምታዩት $19 የሚያስከፍለው 100% ኦፍ ነው። ስለዚህ አሁን ምን ኩፖኑን አስገብተናል ማለት ነው። ከዛ ፕሮሰስ ቼክአውት የምትለውን ደግሞ እንነካለን። ከዛ ቀደም እንደነገርኳችሁ ነው። እዚች ጋር የምናስገባው ቅድም ሳይናፕ ያደረግንበትን ኢሜል ነው። ሌላ ኢሜል ማስገባት አይቻልም፣ አይሰራልንም። ስለዚህ ቅድም ኢሜል ሳይናፕ ያደረኩበትን ኢሜል አስገባለሁ። እንደምታዩት ቅድም ያስገባሁበትን ወይም ደግሞ ሳይናፕ ያደረኩበትን ኢሜል እዚህ ላይ አስገብቻለሁ። አሁን ኮንቲኒው የሚለውን እነካለሁ ማለት ነው። ኮንቲኒው ማለት ይሄኛው። አሁን በቀደሙ አካውንት 6 ዲጂት ኮድ ይልክልኛል። እሱን አስገባለሁ። የቅድሙን አካውንት ነው የምንመርጥለት። እንደምታዩት 6 ዲጂት ኮድ ልኮልናል። ይህን ኮፒ እናደርጋለን። ከዛ ወደ ነበርንበት እንመለሳለን። አይ ቲንክ 3 ሰከንድ ነው የቀረን። ፕሮሰስ ቼክ አውት የሚለው እንነካለን። አሁን አስገባን ማለት ነው። ኖ ፔመንት ኒድድ ይላል። እንደምታዩት ፔመንት አያስፈልገውም። አሁን ምን እናደርጋለን? እዚች ጋር ኢንሮል ና የምትለውን እንነካለን። እንደምታዩት ሰክሰስፉሊ ኮምፕሊትድ ብሏል ማለት ነው። ና ኮርሱን ጨረስኩ ማለት ነው። አሁን ኮርሱን ጀምሬያለሁ። ይሄኛው ነው ኮርሱ። ክሊክ አደርገዋለሁ። እንደምታዩት ጨርሻለሁ። ያው ኮርሱ እነዚሁ ናቸው ሌሰኖቹ። እዚች ጋር ሌሰን አለ ምን ማድረግ፣ እዚች ጋር ሰርቫይቭድ አልጎሪዝም፣ ሬጅስትሬሽን አልጎሪዝም አለ፣ ዳታ ፕሮሰሲንግ አለ። ኮርሶቹ እነዚህ ናቸው። ሱፐርቫይዝድ ለርኒንግ ክላሲፊኬሽን አልጎሪዝም አለ። እዚች ጋር ደግሞ አንሱፐርቫይዝድ ለርኒንግ አለ። እነዚህ እንዳለ ኮርሶቹ ያሉት ኮምፖነንቶች ናቸው። ከዛ ኦቨርቪው የሚለውን እንነካለን። ኦቨርቪው ትነካታላችሁ። እዚች ጋር ሰርተፊኬት አለ፣ አይታችሁታል። እዚች ጋር ሰርተፊኬት ዩዳሚ የሚሰጠው ሰርተፊኬት አለ። ይሄ ሰርተፊኬት የምታገኙት ስትጨርሱ ነው። ኮርሱን ስትጨርሱ ይህን ሰርተፊኬት አውቶማቲካሊ ጌት ታደርጋላችሁ ማለት ነው። የሚያስከፍላችሁ ምንም ነገር የለም።